ዴዚ የኔ ውድ የኔ ማር ደህና ነሽ? ደህና ነኝ። እንዴት ነሽ? ደህና ነኝ። ደስ ብሎኛል። እሺ የኔ ማር እንኳን ደስ አለሽ። አመሰግናለሁ። እወድሻለሁ። አሌክስ ማሳከስከኝ እኮ እኔ እኮ የድሮ ሪከርዶቻችንን እያየሁ እኮ አይ ወንድሜ እያልኩኝ እኮ አይ ወንድሜ ዴዚ እህቴ ናት መሲ ዴዚ ያኔ ጌም ስንጫወት ቅጣት ስቀጣው እኮ ሞር አንቺን ፍቅሩን እንዲያጠነክር ስጋፋው ነበር። አሌክስ ውለታ አለብህ ከኔ ሰምተሃል። እናንተ አሁን የሚመሽበት ሀገር የት ነው? የት እንዳሉ እኮ አሁን የሚመሽበት ሀገር ዓለማችን ላይ ስንት ሀገራቶች ናቸው ያሉት? የት ሀገር ነው አሌክስ? ኢትዮጵያ ናችሁ አይደለም? የት? ስዊዝ ሃውና አኩሪ አና ዋ እኔ ነኝ በዚህ ደህና ነኝ። ዴዚዬ የኔ ቆንጆ Yes. እወድሻለሁ። I'm eating too much. I swear to God. Hi, Missy. የኔ ውድ ደህና ነሽ? እንዴት ነሽ? ደህና ነኝ። መርሶ ወጣት እኮ በማርያም I don't want to say. አንቺ እንግሊዝኛ ትችያለሽ? አልችልም። I want to say he gives me so much food. አንቺ ሴትዮ እንዲህ ቆንጠጥ ያለሽ እንደዚህ ያደርገሽ ትበላለሽ እና እንደዛ እኮ ነው እኛ ፍቅረኛችን መሀል ምን በለው አሌክስዬ ከጀርባ አላ አርገን ምን ጎርሰው እንደዚህ የሚባል ሌጋ አይሰራም። ከመጣች በልታ ወፍራም ይላል ማለት ዴዚ በደንብ ቢሺ ፉድ ኢዝ ጉድ Food is good. Okay. ዴዚ አንቺ በጣም ቆንጆ ነሽ። እሺ Thank you. በጣም ነው የምወድሽ። ቆንጆ ነሽ። ከአሌክስ ጋር ደግሞ ሞር ስላየኋችሁ ደስ ብሎኛል። እወድሻለሁ። Thank you. Thank you. የኔ ማር አሌክስ አባይ ግድብን እንዳስመለስክ ነው የሚቆጠረው ሙሉ ለሙሉ። አይ ኖ ያ ለዚህ አብሮ ቁጭ ለማለታቸው እኮ እኔና ዜድ እኮ ዋጋ ከፍለናል። እኔ አሌክስን ስቀጣው ዴዚን እወድሻለሁ አፈቅርሻለሁ በልብዬ ነው። ዜድ ጋርም ሲሄድ እንደዛ እንዴ ዋጋማ ከፍለናል። እህቴ ናት መሲ። እኔ እንደዚህ አይነት ነገር ሚዲያ ላይ በልብለሽ ቅጣት አትጭኝ። እኔ እህቴ ናት። ያንን ሪከርድማ ለትውስታ ብዬ ክፍል 1 ክፍል 2 ብዬ ወስቷለሁ። አንዳንድ ጊዜ ግን የሆነ ነገርን ለማግኘት እንትን መሆን አለብህ like በውስጥ መያዝ አለብህ እስከምታገኝ። አንተ እኮ በቃ አሁን እኮ የኢራንን ጦር እንዳሸነፍክ እኮ ነው የሚቆጠረው አሌክስ ሀውን አጀርባ ሰው መጥቷል ገድነት ታረገው አንደንዴ ደላኔ ታምረኞች እኮ ናቸው ጌታ። እና ዩቲዩብ ላይ መች ነው የምትመጡት? ይወራንሰ ወይ አንዴ እንዴ ትቀልዳለች። ዋጋ ከፍሏል እኮ በጣም እኮ ነበር የሚወዳት። እናንተ አታውቁም። ልጅሽ ብትሆን ካንቺ ቃል ውጭ ሆናል። ማርያ አልሰቅላት ታዲያ እንዴ የኔ እናት አልወሰንም ያለ ነው። ወስነን እንነግራቸዋለን። ገና አልወሰንም። የምሬዱ ስንወስን ህዝብ ወይ በደንብ ነግራቸዋለሁ። ግን አሌክስ በጣም ስትገናኙ ምን ተሰማ ካንተ? መሻቅና ዝም ብላ እኮ ነው የመጣችው። እንዴ ሰርፕራይዝ እኮ ነው ያደረገችኝ። ቪዲዮውን አላያችሁትም እንዴ? እኔ አላየሁትም። ወይዬ መስዬ የኔ ልዕልት የኔ ውድ ሀፍቴ ናተኝ የአሌክስ የጀርባ አጥንት
ምሽግ እኮ ነሽ መሲ እኮ ምሽግ እኮ ነሽ። እንዴ ሰርፕራይዝ ነው እንዴ ያረገች? እኛ ሴቶች እኮ እናቴ ሙስና 100% እኮ ነው ስናፈቅር፣ በመረጃና በማስረጃ እኮ ነው የምናፈቅረው እኛ። አኪድ የመሲ እጅ አለበት። መሲ አይደል ሁሉ ነገር ያደረገች ባክግራውንድ እግዚአብሔር። እና አንተ ማን ልታገኝ ነበር ሄድከው? ምንም አልተመቻትም ነበርና መሲ በርዝዴይን ስላላከበርኩልህ በጣም ይቅርታ ምናምን ብላኝ፣ ኧረ ችግር የለውም ምናምን እያልኳት ዛሬ እናከብርልሃለን አለች። ኖ ሮብ ደውላ አርብ እናከብርልሃለን አለችኝና እኔ ደግሞ ላይክ አርብ ቀርቼ ትምህርት መጣው። ከዛ ቤት ስገባ ቤት የሉም፣ ቁልፍ ትታልኝ ሄደች። ኦኬ ምናምን ይሄ በቃ ጨርሴ ምን ባል ታጥቤ ምናምን ወደዚህ መጥቼ አሁን ባህር ዳርቻ ያ ባህር ዳርቻ ሙሌ ብለህ ከዛ በኋላ ሬስቶራንትና ቁጭ ብለን በቃ ምግብ እየጠበኩ ነበር። በጣም ርቦኝ እና ዛሬ መጣ ከኋላ ደነገጥክ አሌክሶ? አልጠረጠርክም አሌክስ? ጭራሽ ምንም አልጠረጠርክም? ምንም አልጠረጠርኩም። እንዴት እመጣለሁ? በዛ ባለፈው ከመምጣቷ በፊት ከሁለት ሳምንት ነው ምናምን ነይ ብያት ነበርና አትነግረኝ ምናምን አለች። እሷ ደግሞ ለካ የምትመጣበትን ቀርቋጣ ሆነ ነው ነይ አትበለኝ ምናምን አለች። እና አሁን ተመልሳ ትሄዳለች? ገና አልወሰንም። ብራሃ አንድ ሙዚቃ ልጋብዛችሁ አሌክስ። ወይ ሙዚቃን ተዩ በማርያም ነው። ትንሽ ንፋስ መማታት ፈልገናል። ማርያም ሙዚቃ ስልክ ልከፍትልህ እኮ አይደለም። ኮሜንታተሮች ብራምባ ሰበረልሁ የሚለውን ሙዚቃ አራቸው አሁን ኮታው ያስበሉ። ገና እነዚህ ልጆች ታዳጊ ናቸው። እንዴት ፈጥነው ወደዛ ሄዳሉ? ዴዚ Yeah. ዱባይ ምን ነው የምትመጪው? I don't know. Like መምጣት አለብሽ። ጃንዋሪ እንመጣለን። ኑ እውነት ደስ ይለኛል። ከምሬን ነው። ወይ አሌክስ ታምረኛ ሆንክ ፍጡር። አየር እየወሰድን ነው። ፈታ ማለት በቃ ኖርማል ወክ ወተን ባህር ዳርቻ ላይ ነው ያለነው አሏችሁ። ደስ አይሉ? ግን አያችሁ ወንዶች እኛ ሴቶች ያሳያችሁ ሀገሩ ምን ያህል እንደሆነ። ብርድ ነው ሙቀት ነው አሌክስ? ወይ አሁን ሙቀት ነው ያለው። ኦኬ እንደ ዱባይ ማለት ነው። ከኢትዮጵያ ጋር በስንት ሰዓት ነው የምትበላለጡት? በአንድ ሰዓት ነው የሚወጡት። ግን አሁን ላይ እንትን ነው። አሁን በዚህ ሀገር ምንድን ባሉ ቶሎ ብሎ አይመሽ ፀሐይ ምናምን ጠፋው። ላይክ እንደ ዱባይ ናችሁ ማለት ነው። ዱባይና ኢትዮጵያ እናንተ አንድ ሀገር ነው ማለት ነው። አሁን ቶሎ በቃ ምንድን ነው የሚባለው? ላይክ ቶሎ ብሎ አይመሽም የዚህ ሀገር አሁን ያለው ፀሐይ እንትን ነው ወቅቱ ስለሆነ ይሄ 3 ወር ብዙ አይመሽም ቶሎ። ግን አሌክስ ማለት ነው አየክ እኛ ሴቶች ፍቅር ሲይዘን ምን ያህል በቃ 100% እንደሆነ ማርያም ሪል እኮ ነው። ሴት ልጅ እኮ በነገራቸው የውሸት ማፍቀር እኮ አትችልበት። ሪል እኮ ነው የምናፈቅረው እኛ። ኧረ ዜድን ጥሩልን ወገን። ዜድ ቤቷን ዘግታ ቁጭ አለች። ዜድ ገብታለች መሰለኝ። ቤቷን ከዘግታ ቁጭ አለች።
የስንት ሰዓት መንገድ ነው ማለት የስንት ሰዓት ፍላይት ነው የመጣችሁ? ዘጠኝ ሰዓት እኛ 9 ዓመትም ቢሆን በእግር እንጓዛለን ከፈቀርን አይደል? ወይኔ ወደ 10 ምናምን ሰዓት ነው። አይ ረጅም ሰዓት ነው። መሲ ግን በጣም ጀግና ናት። ጌታ ኦይ መሲ ዜድን መጥራት እምቢ አላችሁ። በቃ ወይ ብርጅስቶን ልንተውሽ በቃ እኛ ትንሽ ፈታን በቃ ቻው ነው። እኔም ልወጣ ነው። አሌክስ ወይ ወጥቶሽ ቻው ዴዚ ቻው ቻው መሲ ባይ ባይ